በአማራ ክልል የፖሊስ ማቆያ ጣቢያዎች ውስጥ የሰብአዊ መብት ጥሰቶች መቀጠላቸውን ኢሰመኮ አስታወቀ። የእስራኤል መከላከያ ኃይል አይዲኤፍ በዛሬው ዕለት በሊባኖስ ዋና ከተማ ቤይሩት ላይ የአየር ድብደባ ማካሄዱን አስታወቀ። የዩክሬኑ ፕሬዝዳንት ዘለንስኪ ወደ ስዊድን በማቅናት ወታደራዊ ስምምነቶችን ተፈራረሙ። ለጋዜጠኞችም ለትራምፕ የጻፍኩት ደብዳቤ ምላሽ አላገኘም ብለዋል። የኢራኑ ጠቅላይ መሪ አያቶላህ ሙጃታብ ሀሚኒ አሜሪካ ክፍፍልን ለመፍጠር እየሞከረች መሆኑን በማስጠንቀቅ ለሀገራዊ አንድነት ጥሪ ያቀረቡ። ኢራን ፕሬዝዳንት ትራምፕ በኦማን ላይ ያሰሙትን ዛቻ አደገኛና የጉልበተኝነት ድርጊት ስትል አወገዘች። የፓኪስታኑ ውጭ ጉዳይ ሚኒስትር ወደ ዋሽንግተን አምርተው ከማርክ ሩቢዮ ጋር ሊነጋገሩ ነው ተባለ። ኩዌት በግዛቷ ላይ የተፈጸመውን የኢራንን ጥቃት አደገኛ የውጥረት ማባባስ ስትል አወገዘች። የአሜሪካ ባለስልጣን በቡሼሄር አቅራቢያ የአሜሪካ አውሮፕላን ተመቷል የሚለውን የኢራንን መግለጫ አስተባበሉ። የአውሮፓ ህብረት የሆርሙዝ ሁኔታ በሚቀጥሉት ሳምንታት የማይሻሻል ከሆነ የአውሮፕላን ነዳጅ ላይ ተጽዕኖ እንደሚኖረው አስታወቀ። አሜሪካ የኢራን አየር መንገዶች የሌሎች ሀገራት አውሮፕላን ማረፊያ አገልግሎቶችን እንዳይጠቀሙ፣ ነዳጅ እንዳይሞሉና የትኬት ሽያጫቸውን ልትገድብ መሆኑን የግምጃ ቤት ኃላፊው አስታወቁ። እየተወዛገቡ ያሉት ቱርክና እስራኤል ወደ ወታደራዊ ግጭት ሊያመሩ ይችላሉ ተባለ።